አብዛኛው ወንዶች በማህበረሰቡ የተነሳ ራሳቸው ላይ ትኩረት አያደርጉም። ምክንያቱም ይቀልዱብኛል ብለው ወይም ያሾፉብኛል ብለው ስለሚያስቡ ነው። እናም መልካቸውን የሚጎዱ ስህተቶችን ያደርጋሉ። ግን እነዚህ ቀላል 7 ስህተቶችን አንተ ካስተካከልክ ራስህን ትቀይራለህ። እሺ እንጀምር። አንደኛ፣ መጥፎ የሰውነት አቋም። ብዙ ሰዎች ሲቆሙ ወይም ሲሄዱ ከጀርባቸው ያጎብጣሉ እና አይናቸውንም ወደ መሬት ይመለከታሉ። ይህ ሰውነትንና እምነትን ያሳጣል። ይህንን አስተካክል። በጣም ቀላል ነው። ደረትህን ቀጥ አድርገህ ተራመድ፣ እናም ወደ መሬት አትመልከት። አካባቢህን እና የሰዎችን አይን ተመልከት። እንደዚህ ካደረግክ የተሻለ የራስ መተማመንና የሰዎችን እምነት ታገኛለህ። ሁለተኛ፣ ያልተስተካከለ የፀጉር ስታይል። ፀጉር ቀላል ነገር ይመስላል፣ ግን እጅግ አስፈላጊ ነው። ምክንያቱም ፀጉር 50% የመጀመሪያ እይታን ይስባል። ካላስተካከልከው ያልተዘጋጀ ይመስላል። ካስተካከልከው ግን ፊትህን ውበት ይጨምራል። የምታስተካክልበትን ቀላል መንገድ እነግርሃለሁ። ፊትህን የሚስማማ ሄርከት ተቆረጥ፣ እናም ፀጉርህን ንጽህና ጠብቅ። ከዛ የተሻለ ይሆናል። ሶስተኛ፣ የፊት ንጽህና ለመጠበቅ። ብዙ ሰዎች ፊታቸውን አይንከባከቡ። ይህም ብጉር፣ ደረቅ ቆዳ እና ደካማ እይታን ያመጣል። ስለዚህ አንተ ፊትህን በየቀኑ ጠዋትና ማታ በሳሙና ታጠብ። ይህንን ካስተካከልክ ንጹህ ፊት፣ የተሻለ ግሎ አፕ፣ የተሻለ ኮንፊደንስ ይኖርካል። አራተኛ፣ የሚያስጠላ የልብስ ስታይል። ልብስ ቀላል ነገር ይመስላል፣ ግን አይደለም። ልብስ ብቻ ሳይሆን ጫማም ንጹህ፣ ተስማሚ ሊሆን ይገባል። ስለዚህ አንተ ጥሩ ልብስ እና ጫማ መልበስ ጀምር። ለምሳሌ ንጹህ፣ ተስማሚ ሳይዝ እና ፋሽን ማድረግ፣ ምክንያቱም ክብርን እና ሳቢነትን ይጨምራል። ስለዚህ አሁን ማስተካከል ጀምር። አምስተኛ፣ ውሃ ለመጠጣት። ሰውነታችን ጤና እና ከቆዳ ውበት ጋር በጣም ይገናኛል። ምክንያቱም ሰውነታችን 70% ውሃ ነው። ስለዚህ ካልጠጣ ቆዳ ደረቅና ደካማ ይመስላል። ስለዚህ በየቀኑ 2-3 ሊትር ውሃ ጠጣ። ይህን ካደረግክ በትንሽ ቀናት ውስጥ ለውጥ ታያለህ። ስድስተኛ፣ ስፖርት አለመስራት። ስፖርት ለሰውነት እና ለጤና በጣም አስፈላጊ ነው። ምክንያቱም ቴስቶስትሮን ኮንፊደንስን፣ ቦዲ ሼፕን ይጨምራል። ግን ካልሰራክ ደካማ ሰውነት፣ ሎ ኮንፊደንስ። ስለዚህ ስፖርት መስራት ጀምር። ለምሳሌ ፑሽ አፕ፣ ፑል አፕ፣ መሮጥ እና የተለያዩ እንቅስቃሴዎችን ማድረግ ለሰውነት በጣም አስፈላጊ ነው። ሰባተኛ፣ ራስ ማሻሻል። ብዙ ሰዎች ራሳቸውን አያሻሽሉም ምክንያቱም ለውጥ አይፈልጉም። ነገር ግን አንተ የተሻለ ሰው ነህ። ዛሬ የምትወስነው ነገ ህይወትህን ይቀይራል። ስለዚህ አሁን ጀምር። ውሳኔው ያንተ ነው። እናም ቪዲዮ ከተመቸ ላይክ፣ ሰብስክራይብ አትርሳ።